የቱሊፕ አበባ መገኛው መካከለኛ ኤሲያ ሲሆን ኢራንና አፍጋኒስታን ተራሮች ወደ ቱርክ መዛመቱ የማይካድ ሀቅ ነው። ይህ አበባ በኦቶማን ኢምፓየር ወቅት ተወዳጅ የነበረ ሲሆን አበባ እንደ ሀገሪቱ መገለጫ ምልክትም ያገለግላል። ቱሊፕ የሚለው ስም የመጣው ከቱርክኛው ቱልበንድ ከሚለው ቃል ነው። ትርጉሙም ራስ ማሰሪያ ማለት ሲሆን አበባው ሲያብብ ያለው ቅርጽ ስለሚጠቀለል ነው። ኦቶማን ኢምፓየር ዘመን ቱሊፕ አበባ እንደ ሀብትና ንጉሳዊ ክብር ተደርጎ ይታይ ነበር። ወቅቱ በነበሩት ቤተ መንግስቶችና አረንጓዴያማ ስፍራዎች ከፍተኛ ቦታም ነበረው። ዛሬ ላይ ኔዘርላንድ የኔ ነው ብላ የምትኮራበት ይህ የቱሊፕ አበባ የትውልድ አገሩ ቱርክ መሆኑን ያስተውሉ። 17ኛው ክፍለ ዘመን በኔዘርላንድ የነበረው ቱሊፕ አበባ የዋጋ ንረት ከአንድ ቤት ዋጋ እንደማይተናነስ የተለያዩ ጥናቶች ያስረዱናል። ቱሊፕ በአሁን ሰዓት ከ3000 በላይ በሆኑ የተለያዩ ዝርያዎች ይገኛል። እነዚህ ዝርያዎች በተለያየ ቀለም፣ ቅርጽና መጠን ስለሚገኙ አትክልት ስፍራዎች በጣም ተመራጭ ናቸው። አሁን በምነግሮት ነገር ግን ፈጽሞ እንዳይደነግጡ። አንድ ታሪካዊ ወቅት በተለይም በጦርነት ጊዜ የቱሊፕ አበባ ለምግብነት ይውል ነበር። ቱሊፕ አበባ 3 የተለያዩ የቀለም አይነቶችም አሉት። እነዚህ ቀለሞች ትርጉማቸው የተለያየ ሲሆን ምሳሌ ቀይ ቱሊፕ ፍቅርን፣ ቢጫ ቱሊፕ ደስታን፣ ወይን ጠጅ ቱሊፕ ደግሞ ንጉሳዊ ክብርን ይወክሉ ነበር። ይህ አበባ ለፀሐይ ብርሃን ፈጣን ምላሽ የሚሰጥ አበባም ነው። ፀሐይ ስትጠልቅ የሚዘጋ ሲሆን ብርሃን ሲያገኝ መፍካት ይጀምራል። ቱሊፕ አበባ 6 ቅጠሎች ያሉት ሲሆን ቅርጽ እንደ ተፈጥሯዊ ጂኦሜትሪ ይቆጠራል። እጽዋት ተመራማሪዎች እንኳ ሳይቀሩ ይህንን ተፈጥሯዊ ስርዓት ይደነቁበታል። ይህንን አበባ በፈለጉበት ቦታ ቢተክሉትም አያድግም። ቱሊፕ አበባ አሪፍ የአየር ንብረት የሚፈልግ የአበባ ዝርያ ሲሆን በክረምት ወቅት በቂ ዝናብ ካላገኘ በበጋ ወቅት አያድግም። ቀደም ብዬ እንደነገርኩት አሁን ላይ ኔዘርላንድ ቱሊፕ የኔ ነው ብላ ብትኮራም እውነታው ግን ቱሊፕ የቱርክ ነው። የቱሊፕ አበባ ለቱርክ እንዲሁም ለኢስታንቡል ትልቅ ጥቅምን ይሰጣል። የቱሊፕ አበባ አትክልት ስፍራ ኢስታንቡል ከተማ ተፈጥሯዊ ውበትን ይሰጣል። ኢስታንቡልም የቱሊፕ መነሻ በመሆኗ አበባው ለከተማው ጥንታዊ የኦቶማን ኢምፓየር ታሪክ ማሳያ ነው። የቱሊፕ አበባ በኢስታንቡል ከተማ ውስጥ በመገኘቱ በየዓመቱ አበባውን ለመጎብኘት ቱሪስቶች ለኢስታንቡል ይገሰግሳሉ። እኛም ይህንን የቱሊፕ አበባ ሀገር እንዲጎበኙ ጋበዝኖት። አሁንም ጉዟችን እንደቀጠለ ነው። አሁን ደግሞ ካፓዶሻ ገብተናል። አንድም በሌላም ካፓዶሻ ስሟን ሰምታችሁ ሊሆን ይችላል። አሁን ካፓዶሻን አስጎበኛችኋለሁ። ከተማዋ የድንጋይ ከተማ በመባል ትታወቃለች። ተፈጥሮ የተፈጠሩት እነዚህ በምስሉ ላይ የምትመለከቷቸው ድንጋዮች የከተማዋን መጠሪያ ቀይረዋል። በአካባቢው ከ36 በላይ የሚሆኑ ጥንታዊ የከርሰ ምድር ከተሞችም ይገኛሉ። ሰው ልጅ የማያመጣው የለ። እነዚህ ከተሞች በጥንታዊ ጊዜ ከጦርነትና ከተለያዩ አደጋዎች ለመደበቅ የተገነቡ ጥልቅ የኢንጂነሪንግ ሙያ ናቸው። ታዲያ እንዲህ ስሎት ውስጡ እንጂ ውጪው በተፈጥሮ የተገኘ ነው። እነዚህ የከርሰ ምድር ቤቶች ውስጥ እስከ 8 ፎቅ ድረስ ወደ መሬት ጠልቆ የሚወርድ አንድ ትልቅ ቤት አለ። ካውያን በጥንት ጊዜ ጠላትን ለመከላከልና ሰላም ለመኖር እነዚህን ቤቶች ይጠቀሙባቸው ነበር። ግሮት ካፓዶሻን ከረገጠ ይህንን የመዝናኛ ፊኛም እንጋብዞት። ካፓዶሻ በምስሉ ላይ በምትመለከቱት የአየር ላይ ፊኛን በማብረር ከሚታወቁ ሀገራት እንዲሁም ከተማዎች መካከል ቀዳሚዋ ናት። እንኳንስ ፊኛው ላይ ወጥተው ይቅርና መሬት ሆነው በሺዎች የሚቆጠሩ ፊኛዎች ሲበሩ ማየት ራሱ ትልቅ ደስታን ይፈጥራል። እነዚህንም ተፈጥሯዊ ድንጋዮች ማንፈለፈላቸው ማለቱ አይቀርም። እያንዳንዱ ቤት የሚመስሉት ድንጋዮች ግን ከሰው ልጅ ፈጠራ በተለየ መልኩ በእሳተ ገሞራ ፍንዳታ መፈጠራቸው ይነገራል። እነዚህ ድንጋዮች ውብና ማራኪ ገጽታ እንዲኖራቸው አየር መለዋወጥም ምክንያት ሆኗል። በድንጋዮቹ ውስጥም ጥንታዊ በመቶዎች የሚቆጠሩ አብያተ ክርስቲያናትም ጭምር ይገኛሉ። ይህም ሀገሪቱ ሁሉንም ሃይማኖት ተቀብላ በሰላም የምትኖር ሀገር መሆኗን ይመሰክራል። ካፓዶሻን በዚህ ብቻ አይተናት አናበቃም። በዋሻ ቤተ ክርስቲያን ውስጥ ያሉት ጥንታዊ ስዕሎች በጣም የሚያስገርሙ ናቸው። እነዚህ ስዕሎች የጥንት ሰዓሊያን ክህሎትና የሃይማኖት ታሪኮችን በግልጽ ያስረዱናል። ካፓዶሻ የአየር ሁኔታ በክረምት ወራት በበረዶ ሲሸፈን አካባቢው እይታ እጅግ በጣም ይማርካል። ካፓዶሻ ውስጥ የሆቴሎች እንግዳ አቀባበል ከሌላው ዓለም ይለያል። ከተማው ውስጥ ያሉት ሆቴሎች ሳይቀሩ የሰው ልጅ የሥራ ውጤት አይደሉም። የዓመቱም በሚሊዮን የሚቆጠሩ ሰዎች ካፓዶሻን ለመጎብኘት ይጓዛሉ። እኛም ይቺን ከተማ ለመጎብኘት በጸደይና በበጋ ወራት እንዲሄዱ ጋበዝኖት። ካፓዶሻ በቱርክ ከሚገኙ ባህላዊና ጥንታዊ ከተማ ውስጥ አንዷ ስትሆን ቱርክን የድሮና ዘመናዊ ባህልን አጣምራ የምትይዝ አገር ናት። ሶም ካፓዶሻን ለመጎብኘት 3 ቀናት ይበቆታል። በእነዚህ 3 ቀናት ውስጥ የከርሰ ምድር ከተማዋን፣ ሙዚየሞቿን፣ የፊኛ ላይ ጉዞንም
በሙሉ መመልከት ይችላሉ። አሁን ደግሞ ከቱርክ ጋር ዘመናት ወዳጅነት ያለውን ሻይ እንቀምሳለን። ሻይ እዚች ሀገር ውስጥ ዝም ተብሎ ለጉንፋን የሚፈላ ሳይሆን መስተንግዶና የጥልቅ ጓደኝነት መገለጫ ነው። ማንኛውም ቦታ ብትሄዱ ጠረጴዛው ላይ ሻይ ብርጭቆ መመልከት እንግዳ አይደለም። ማንኛውም እንግዳ ሲመጣ ሻይ ማቅረብ የቱርክ ባህል ነው። ቱርኮች ሻይን ታይ ብለው የሚጠሩ ሲሆን ቱርክም በዓለም አቀፍ ላይ በሻይ የነፍስ ወከፍ ሀገር ተብላ ተመዝግባለች። ቱርክ ሕዝብ ለሻይ ያለው ፍቅርም ከፍተኛ ተብሎ ተመዝግቧል። ሰዎቹ የዋዛ አይደሉም። ሻይን ብሔራዊ መጠጣቸውም አድርገዋል። ልክ እንደኛው ቡና ቱርክ ሕዝብም የዕለት ተዕለት ኑሮውን ያለ ሻይ የማይታሰብ ነው። ቱርኮች ከቁርስ እስከ እራት ምን ያህል ብርጭቆ ሻይ እንደጠጡ እንኳን አያውቁም። ምክንያቱም ሕይወት ያለ ሻይ ለነሱ ባዶ ነች። እኛ ልክ ለእንግዳ ቡናችንን እንደምናቀርበው ያህል እነርሱም እንግዳ ሲያጋጥማቸው ሻይ የመጀመሪያው ስራቸው ነው። ሻይ እዚች ሀገር ውስጥ ሰዎች ተሰብስበው ሰውን የሚያሙበት መጠጥ ሳይሆን ማህበራዊ ትስስር የሚጠብቅበት ነው። በቱርክ የተለያዩ የገበያ ማዕከላት እንኳን ሳይቀር ሻይ የድርድር ሀሳብ ውስጥ አለ። ምስሉ ላይ የምትመለከቱት የኮንሶ እርከን እንዳይመስሎት በቱርክ ውስጥ የሚገኝ የሻይ ቅጠል እርሻ እንጂ። ቱርክ ውስጥ ከሴቶች በላይ ወንዶች የሻይ ሰራተኛ ይበዛል። ቱርክን ከጎበኙ ሻይ ሳይጠጡ መመለስ ገሪቱን እንዳልጎበኙም ይታወሳል። አንድ አስገራሚ ሕግም አላቸው። ማንኛውም ሰራተኛ በስራው ወቅት የሻይ እረፍት እንዲኖረው ሕግ ያስገድዳል። ምንም እንኳን ይህ ሕዝብ ለሻይ ትልቅ ፍቅር ቢኖረው ኋላኛው ታሪካቸው ግን እንደሚያስታውሰን ቱርክ ሕዝብ ይህንን የሻይ ፍቅር የተቀበለው በግዳጅ መሆኑን ታሪክ ያስታውሰናል። የተለያዩ ጥናቶች እንደሚያሳዩት ከምስራቅ ሀገራት እንዲሁም አረቦች አስገዳጅነት ሻይን እንዳገኙት ይነገራል። በቱርክ ውስጥም ሻይ በስፋት የተጀመረው 20ኛው ክፍለ ዘመን ነው። መጀመሪያ ላይ እንደ መድኃኒትነት ይወሰድ የነበረ ቢሆንም በኋላ ላይ ወደ ዋና መጠጥ ተቀይሯል። ግሮት ቱርክ ከረገጠ ሻይን ስለመጠጣት ለገንዘብ አይጨነቁ። ሻይዎትን ጠጥተው ገንዘብ የለኝም ቢሉ እንኳን አገሪቱ የፍቅር ሀገር ናት። ቱርክ ንጹህ ሻይ ጥቁር በቀይ የሚመስል ቀለም ሊኖረው ይገባል። ይህ የሻይ ቀለም የሻዩ ጥራት ተደርጎ ይታያል። ቱሪስቶች እንደመሆናችን መጠን አሁን ደግሞ ስለ ሃጂያ ሶፊያ ታሪካዊ ሙዚየም ትንሽ ማብራሪያ እንስጦት። ይህ ሙዚየም ምንም እንኳን ጥንታዊ ቢመስልም ታሪክን ለማስተማር ትላልቅ ቴክኖሎጂዎችን ይጠቀማል። ለጎብኚዎችም ታሪክን በጽሑፍ ብቻ ሳይሆን በምስልና በቪዲዮም ያስተምራል። ሙዚየሙም የ1700 ዓመታትን ታሪክ በግልጽ ያሳያል። ሕንፃው ከባዛንታይን ዘመን እስከ ኦቶማን ዘመን ትልቅ ጉዞን ይተርካል። ሙዚየሙ ሕንፃ ራሱ በጥንታዊ እና በሚያምር የኪነ ሕንፃ ጥበብ የተገነባ ነው። የውጭ ገጽታው የኢስታንቡልንና ካፓዱሻን ታሪካዊ ውበት የሚወክል አሰራርም አለው። ተቋሙ ለተማሪዎችና ለተመራማሪዎችም ትልቅ ቦታን የሚሰጥ ተቋም ነው። በሃጂያ ሶፊያ ላይ የተደረጉ የተለያዩ ጥናቶችና መረጃዎችን ዲጂታል መልኩ በዝርዝር ያቀርባል። ሙዚየሙ በዕድሜ ቆይታ የተለያዩ የጠፉ ቅርሶችንም በቪዲዮ ምስል አስቀምጧል። የሙዚየሙ የውስጠኛ ክፍሎች እስከ ዛሬ ድረስ ልብ ያላልናቸው የስልካችን ዋልፔፐር ነበሩ። በውስጡ ለጎብኚዎች የሚማርክ ካሜራዎች ውብ ገጽታን የሚሰጥ የተለያዩ ቅርጻ ቅርጾችም ይገኛሉ። ሙዚየሙ የተለያዩ ቋንቋዎችን ስለሚጠቀም ዓለም አቀፍ ጎብኚዎች እጅግ ምቹ ነው። ማንኛውም ሰው በፈለገው ቋንቋ የሃጂያ ሶፊያን ታሪክ እንዲረዳ ያስችላል። ሙዚየሙም የሃጂያ ሶፊያን ታሪክ በመጠበቅ ረገድ ከፍተኛ ጥንቃቄን ያደርጋል። እስካሁን ድረስ ግን ሃጂያ ሶፊያ ማነው፣ ማናት፣ ምንድነው የሚል ጥያቄ ጭንቅላቱ ውስጥ ጭሮ ሊሆን ይችላል። ሃጂያ ሶፊያ ማለት በቱርክ ውስጥ የኢስታንቡል ከተማ የሚገኝ ክርስቲያን ቤተክርስቲያንና እስላም መስጊድን አንድ ላይ አቅፎ የያዘ ሙዚየም ነው። ዓለም ላይ ካሉ ትላልቅ ድንቅ ሕንፃዎችም ተርታ ይሰለፋል። ቀደም ብዬ እንደነገርኩትም የ1700 ዓመታትን ጉዞ የያዘ ታሪካዊ ሕንፃ ነው። የዛሬው ጉዞአችንን በዚያው አጠናቀቅን። አብራችሁን ስለቆያችሁ ከልብ እናመሰግናለን።